That's actually second thank you so much. Oh, yeah, I got you, guys. ዝም ብለን ለቀጥታ ለመጣ 148 ሰው አዲስ ሰዎች አስገብታቸዋል። በኢትዮጵያ በአቢሲኒያ ባንክ ላይ 30 ሰው አጠቃላይ ሳውን ካለው 15000 ሰው ይታያል። ከ15000 ሰው አጠቃላይ 200 ሰዎች ዶኔት አድርጋቸዋል። ቀጥታ ይሄ አካውንቱ ላይ የሚታይ ነው። እንዳታቋርጡ እንግዲህ let's go ያስቤዛ ቻሌንጁን በስነ ስርዓት በደንብ አድርገን እናስደስታቸው እና ግዛቸው ጋይስ። ረመዳን ነው እንደምታውቁት በጣም ብዙ ሰዎች ማገዝ እንችላለን። አይደል? አዎ በዚህ ላይ ምንድን ነው ጥቅም ማለት ዛሬ ያደነገጠ እንደዚህ 10,000 ብር እዚህ ያላችሁ በደንብ ሞራል ያንሳላችሁ። አንድ የወጣላችሁ ታውቁት 15,000 ሰዎች አላችሁ። ሁላችሁም በየአቅማችሁ የወንድም ካሌድ ፋውንዴሽን ሰፖርት ብታደርጉ በጣም ደስ ይለኛል። ላይ ያላችሁ ሰዎች አሁንም ሰፖርት ማድረጋችሁን አታውቁ። በደንብ ሰው እንዲገባለን አፋኮ ክሊክ ምናምን እያደረጋችሁ ሰፖርት ያደረጋችሁ ደግሞ በደንብ ላይ ሞቅ አሉ ጊፍት መስጠት ትችላላችሁ። ኤኒዌይስ አሁን ሞቅ ያለ ጊዜ ያስፈልገናል። እዚህ ያለው ሰው እየቀዘቀዘ ነው። 4 ሰዓት ሆኗል። ያስፈልጋል። ንግድ ባንክ አካውንት 75 አንድ ሺህ ብላችሁ ነጻ አይደረግባችሁ። እነዚህ 6 ዲጂቶች ብቻ ማስገባት ነው። ከዛ የቻላችሁት ነው ያህል ሰፖርት ማድረግ ትችላላችሁ ማለት ነው ጋይስ። እኔ ተምሪ ቤተሰቦች ለዛ ነው አሁንም እያቋረጥ አይደለም። ሁላችሁንም ከልብ እናመሰግናለን። ፋውንዴሽኑን ሰፖርት የምታደርጉ ሰዎች ሁላችሁም ከልብ እናመሰግናለን። አሁን ደግሞ ካሪድ የሆነ ነገር በኢትዮጵያ ንግድ ባንክ 158 ሰዎች ጊፍት አድርጓቸዋል። አቢሲኒያ ባንክ ላይ 31 ሰው አድርጓል። አጠቃላይ 200 ሰዎች ለወንድም ካሌድ ፋውንዴሽን ገቢ አድርገዋል። አመስግኑልን። ከትንሽ ከ200 ብር ጀምሮ 10,000 20,000 የተባለ ዶኔት እየተደረገ ነው። ይሄ ለእኛ ትልቅ ታሪካዊ ቀን ነው። እስቲ አዶናይ አንድ ትልቅ ጠይቅህ ነው ስለ ስጦታ ከተቀለደ ኢትዮጵያ ውስጥ ከሰማኸው የድሮ ቀልድ ነው። በቃ እሱን ከነገርከን 1 ሚሊዮን ብር 7 ዓመት ሙሉ ካናዳ ነው ታሪክ አብዛኛው ታሪክ ረስቼ ነው የመጣሁት። ነገር ይመስለኛል አላሳውሳለሁ በእርግጠኝነት ሁለት ሀብታምና ድሃ እንትን ሆነው እየለመዱ ቻርጅ ስለሰካ አንድ ሀሳብ አለ። በካሊድ ስልክ እናድርግና ያንተን ሚዩት አድርገን ካሊድ ያወራል። ነው ቻርጅ ስለሰካ ነው። ድጋሚ እንትን አለ ቻርጅ ሰካ ነው ሳውንዱ። ስለዚህ ካሊድ ጋር እናድርገውና ካሊድ ገስት አይደለ በገስቱ አውሩ። ገስቱ ያውራ ያንተ ቢዩቲ ነው። አንተ ጋር እናድርገው የኛ ገስቱ ያውራ። አንተ ገስት ነው እኮ ገስቱ ላይ በገስቱ አውሩ። ገስቱ ይከፈት። ገስቱ ሆነ አድርጉ። ግን እንትን አይደለም ያንተ ራሱ አንተ ጋር ከዛ ገስቱ ይላል